የቃሊቲ ማረሚያ ቤት ምን ታስባለህ? በጣም ብዙዎች ያልጠበቁት ነገር ነው። እንደዚህ አይነት ሁኔታ ያጋጥሞኝ አያውቅም። ያሬድ መንጉ በጣም ትልቅ ምስጋና ይገባዋል። የሚገርም በጣም የበዓሉን ትርጉም በደም የጠበቀ ከባሉ ጋር ወቅቱን በትክክል የጠበቀ የሚገርም አይነት ሰናይም ምግባር ነው። ያሬድ ነጉ እንግዲህ አስተውሰሽ ከሆነ ትዝ ያለኝ ነገር እኔ ወደ ኋላ ይርኩና ባለፈው ሳምንት አሪፍ መዝናኛ ላይ ስታነሳው ነበር አንድ የሚገርም ስቶሪ አውርተናል። የሳውዲ አረቢያ ፕሬዚዳንት የሆኑት ወይም ደግሞ ንጉሳዊ ስርዓት የሚያስተዳድሩት ቤን ሰልማን ታሪክን ያነሳ ነው እና ያው በንጉሳዊ ከቤተሰብ የተወራረደ ስልጣን ያላቸውና ንጉሳዊ ቤተሰቡ እየተወራረደ ሀገሪቷን ሲገዛ በሀብታቸው ቅንጡ የሚባሉ ናቸው። ህዝቡን በምቾት ነው የሚያኖሩት። ከዛ ያለፈ ነገር የለም። ትንሽ ለየት የሚያደርጋቸው ምንድነው? የኔ ዘሮች የኔ ቤተሰቦች የንጉሳውያን አካል ብለው አንዱ ካንዱ ሳያበላልጡ አንዱ ካንዱ ሳይለዩ ሳይመርጡ የወሰዱት እርምጃ ነው መነጋገር ያደርጋቸው። በሙስና ተጠርጥራችኋል፣ ተገቢውን ለሰዎች መድረስ ያለበትን ነገር እንዲደርስ አገልግሎት አልሰጣችሁም ያሏቸው በዙሪያቸው ያሉት የራሳቸው ዝርያ የዘር ሀረግ ያላቸውን ቤተሰቦቻቸውን መጀመሪያ ነው በቁጥጥር ስር ያዋላቸው። ታዲያ እስር ቤት ውስጥ ሲከቷቸው ዝም ብሎ እስር ቤት አይደለም፣ በወርቅ የተቀናጣ በጣም በቃ ባለ 5 ኮከብ ሆቴልን የሚያስንቅ እስር ቤት ውስጥ ነው የገቡትና አንድ ሐሳብ ሰጪ ከወደ አፍሪካ ምን አለ እንዴ ከኔ ኑሮ የነሱ እስር ቤት አይሻልም ወይ ብሎ አነሳ። የብዙዎቻችን ሐሳብ ነው። ነገር ግን አንድ ብልህ የሆነ መላሽ ወዳጃችን ምን ብሎ መለሰ? እስር ቤት የምቾት የመታሰር የአካል እስር ሳይሆን የህሊና ጉዳይ ነው አለው። የህሊና እስር ነው። የትኛውም ቦታ ላይ ብትሆኚ እስር ቤት አይመችም። የትኛውም ቦታ ለምሳሌ በወርቅ የተቆረቆጠም ይሁን የታዘዘው የሚመጣበትም ቢሆን የምትፈልጊው ሰዓት ላይ የምትፈልጊው ቦታ ለመሄድሽ የምትፈልጊውን አለመከወንሽ እስር ያለው ህሊና ውስጥ ይሆናልና እስር ቤት በዚህ ደረጃ ከተረዳ ነው ትልቁ ለሰው ልጅ ትርጉም የሚሰጠው የረፍት ቀን ወይም ደግሞ ምግባር የታሰሩ ሰዎችን መጠየቅ በእነሱ ጫማ ገብቶ ማሰብ መቻል ነው። እንደው ብንችል የታሰረ ወዳጃችንን እንኳን ቢዚ ነን ለማለት ቀርቶ ዝም ብለን ሄደን የተወሰኑ ሰዎች ብናጽናናቸው ብለን አነሳን ባለፈው ሳምንት እንዳሳ ወዲያውኑ ይሄ ውጤቱ ምን ይመስላል የሚለው ክሊፕ ነው ያለበሰልኝ ያሬድ መንኩ በሚገባ በጣም ሲዘጋጅበት እንደነበር ያሳያል። በርግጥ ታራሚዎችን እንደዚህ መጠየቅ በጣም ተገቢ ነው። በሃይማኖትም ይደገፋል አይደለ? ታመሙ በእርምት ላይ ያሉ ሰዎችን መጠየቅ አስፈላጊ ነው። ምንም ይስሩ በጣም የተለያየ ወንጀልም ሊሰሩ ይችላሉ። ያው ለመተራረም አይደለም የሚገቡት እዛ ታርመው ታንጸው ነው አይደለም የሚወጡት። ከነበሩበት ግድፈት ወይም ደግሞ ጥፋት ለተሰሩ ጥፋት ተገቢውን ቅጣት አግኝተው በምትኩ ደግሞ ታርመው ሌላ አዲስ ሰብዕና ይዘው ለዛ ነው ማረሚያ ነው የሚባለው። ማረሚያ ቤት ተብሎ የሚሻሻለው ስሙ ራሱ ራይት እና ኤክስ ነው። ኤክስ ምን ኤክስ ይሆናል፣ ራይት ምን ራይት ሆኖ ትወጫለሽ። አንዳንድ ሰዎች በማረሚያ ቤት ውስጥ ህይወት የተሰራ ይላሉ። ሙያ ያልነበራቸው ሰዎች ባለሙያ ሆነው ይወጣሉ። ከማረሚያ ቤት ከወጡ በኋላ ህይወትን የሚያዩበት አንግል ይቀየራል። በፊት ለጊዜያቸው ምንም ግምት የማይሰጡ ሰዎች እዛ ቁጭ ብለው ሲወጡ የጊዜን ውድነት ተረድተው ከወጡ በኋላ ባላቸው ያበቃል ከ10 ዓመት በኋላ ያርጅቶ ደክሞ ምን እሱ ነገር ሲባል ከዛ ባለቱ የድርጅት ባለቤት የሆነ ሰው ብዙ ሰው አለ እና ማረሚያ ቤት ማለት የሞት ጉዳይ አይደለም፣ የህይወት ሂደት ነው እና በጣም ትልቅ ነገር ነው ያደረገው ያሬድ ነጉ። በጣም የሚገርም ነው። አይተሽ ከሆነ እንግዲህ የትንሳኤ በዓል በሬዎቹን ገዛ ዶክመንተሪውን ያየው ነበር። አልበሙን ከነሱ ጋር ሄዶ ማስመረቁ እንዴት የተለየ ስሜት እንዳለው በአንድነት ክለብ ከማድረግ ሌላ አይነት ቪው ነው ያደረገውና የነሱስ ደስታ ከዚህ በላይ ደስታ አለ? ትክክለኛው ቦታ ላይ ሄዶ ነው ያከበረውና ያሬድ በጣም የሚገርም ነው። በመሐልም እንደውም አንዲት ድምጻዊት በጣም በተለይ እንደኛ ላለ ደግሞ በመዝናኛ ኢንዱስትሪ ጠጋ ብሎ በደንብ ወዳጅነት ለመሰረተ ብዙዎችን ለሚያውቅ እኔ ፍሬዎትን በደንብ ነው ማውቃት በቅርበት ነው የምልሽ። ካሙዙ ጋር የመጀመሪያ ነጠላ ዜማውን ለመስራት ስትመጣ ካሙዙ ጋር የመጣችውና እዛ ሻኩራ ተገናኝተን አስታውሳለሁ ብዙ ሙያዊ ነገሮች ቴክኒኮች አንዳንድ ነገሮችን አዲስ ነበረችና እንዲህ ልጅ ከመውለዷ ምናምን አመታት በፊት ማለት ነው እና ሰጀስት እንደራረግ ነበር ሐሳብና እንሽራሽር ነበር። ድምጽ እንዳላት በጣም አይቻለሁ። ያኔ በጣም የተለየ ነበር። ስቱዲዮ ጸጥ ብሎ ነው የሰማት። ከዛ በኋላ ከቆይታ በኋላ አንድ ሁለት እያለች ደግሞ በጣም ትጉ ያልተቋረጠ ትግል ላይ የነበረች ልጅ ናት። በመሃል እዚህ ማረሚያ ቤት እንግዲህ ጠፍታ ነበር። ያው ውጭም ስለምትሄድ ክለብ ላይ ለመጫወት ስለምትሄድ እንደዛ ነው የመሰለው ሁላችንም።
ይሄን ምስል ሳይ በእውነት ልሻለሁ እኔ የቅርብ የአብራኝ ክላስሜት ወይ ደግሞ እንደዚህ የሆነ የምታውቂው ሰው ማጠብቅ የለም በደንብ መረጃውም የለም አልተወራም። ብዙ ጊዜ እንደዚህ አርት አካባቢ ያለ ነገር ከአንዱ አንዱ ይልና ይደርሳል። ይሄኛው ግን እንዴት እንደሆነ ባልታወቀ ሁኔታ እዛ ላይ መድረክ ላይ ወጣ ስትዘፍን ሳያት ማመን ያቃተኝ ለዛ ነው ብዙዎች ብለው ጎርኖኛል። የምጠብቂው ሰው አለ አንዳንዴ የልጅቷ ባህሪ ደግሞ ስታስቢ አትጠብቂምና ምንም ይሁን ምንም ብቻ እዛ ውስጥ አትጠብቂያት። ያው ጥፋት ካለ ግዴታ ያለው ሰው ይቀጣል። ሂደት ነው፣ ሁሉ ነገር ያልፋል። ይሄ ማለት ማብቂያ አይደለም። ይታረማል፣ ሰው ይቀየራል። ግን በዚህ ቦታ የማትጠብቂው ሰው አይምሮሽ እስኪላመድ ይከብዳልና አንዱ ሰርፕራይዝ እሱ ነበረ እና ደግሞ መድረክ ላይ ታቀነቀነችው ድምጿ እንዳለ ነው ማለት ይቻላል። በደንብ በጣም የሚገርም ድምጽ ነው። ቆንጆ ስራ ነበር የሰራችውና ብዙዎች ለዛም ነው የተደመሙት። ድምጿ እንዳለ ነው። ከረጅም ጊዜ በኋላ ነው ወደ መድረክ ያሬድ ነጉራ ትንሽ እንዳልጠበቀው ነው ዶክመንታሪው ላይ ስናይ የነበረው ዩቲዩብ ላይ ለቀቀው ዶክመንታሪ አለና ማይኩስ ከሰጣት በኋላ እንዴት መድረክ ናፍቋት እንደነበረ መድረኩን ተቆጣጥራው ስትጫወት እንደነበረ ያየንበት ነገር አለና ያው እንግዲህ ጊዜዋን ጨርሳ ስትወጣ የበለጠ ይሄ በምንድነው በመነቃቃት በሞራል ሌሎች ስራዎች እንደምታበረክት እንገምታለን። የበለጠ የምትሰራበት እድል ተመልሶ እንደምትገናኝና ወደ ነበረ ትጋቷ መታ ህዝቡ እንደምታስደስት ባላት ተሰጥኦ ጥግ ሰው እንደምታስደስት ምንም ጥርጥር የለውም። ሌላው ግን ያሬድ ነጉን ስናነሳ በእንዲህ አይነት ሁኔታ አልበም ማስመረቁ በእውነት ሊጨበጨብ ይገባል። ሌላ ሀሳቡ ጀምሮ ያስጨበጨባል። በጣም የሚገርም ነው። እውነት በጣም አልበሙ መለስ ብለን እንደገና እንድናይ ብዙ እዛ ውስጥ ሀሳቦች ሳይኖሩ አይቀሩ በደንብ እንድንሰማ የሚጋብዝ ነው መልሶና ከምንም በላይ መደነቅ ያለበት ወጣት ነው። ለሌሎችም አራያ ሆኖ በመገኘቱ መደነቅ አለበት፣ መበረታታት አለበት። መልካምነት ሁልጊዜ ዋጋው ከምንም በላይ ነው።